እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። በቤተ ክርስቲያን ሥርዓት መሠረት ሐምሌ 19 የቅዱስ ገብርኤል ዓመታዊ በዓል ነው። ይህ ቀን ሊቀ መላእክት ቅዱስ ገብርኤል ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን ከሞት አደጋ እንደታደገበት የሚታሰብበት ዕለት ነው። የሐምሌ 19 ስንክሳርና የሐምሌ ወር ድርሳነ ገብርኤል እንዲህ ተርከውታል። በዘመነ ሰማዕታት ከሃዲያን ነገሥታትና መኳንንት በክርስቲያኖች ላይ መከራ ተውባቸው ነበር። በዚህም ምክንያት ብዙዎቹ ሰማዕትነትን ሲቀበሉ፣ የተቀሩት ግን ሀገር ጥለው ተሰደዱ። ኢየሉጣም የ3 ዓመት ሕፃን የነበረውን ቅዱስ ቂርቆስን ይዛ ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር አሰሩባት። ወደ እርሱም አቀረቧትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ እድሜው 3 ዓመት የሆነው ሕፃን አለ። አማልክቶችህን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እሱን ጠይቀው አለችው። ሕፃኑንም ወዳለበት ጭፍራውን ልኮ ወደ እነሱ አስመጣው። ሕፃኑም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። መልሶ አዎ ለኔ ተጠብቆልኛል፣ ላንተ ግን ሐዘንና ጥርስ ማፋጨትም ነው። መጽሐፍ ለዝንጎች ተድላና ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግር ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስኪያስደነግጣቸው ድረስ ንጉሡን መኳንንቱንና ጣዖቱንን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ የሆነ ስቃይ፣ ታላላቆቹ የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከሱ ጋር አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትም አክሊል ተቀበሉ። በሕፃኑም ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ተአምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። መስፉንም በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁ እንደ ነጎድጓድ ይጮኻል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ሰኮንድ የኃይል ከፍታ ወደ ላይ ይዘላል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስ ስለሚያምኑ አስረዋቸው ነበርና ከፍላቱ ሲጨምሯቸው ከእስር ቤት አወጧቸው። ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚህም ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዳቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ አዘዟቸው። በዚህን ጊዜ ቅድስት ኢየሉጣ የፍላቱን ጩኸትን በሰማችና ባየች ጊዜ ተሸበረች። ተዘጋጅታለት ከነበረው ክብር ልታፈነግጥ ሞከረች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤም አይደርብሽ። አናንያን፣ አዛርያንና ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋን ያወጣን ችሎታ ያለው መሆኑን አትጠራጠሪ። እናት ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት መቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ።
በአሁን ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናት ሆይ ሶስናን ከእደ ረበናት መምሃደራነ አይሁድ ዳንኤልን ከአፈ አናብስት አዳነ፣ እርሱ እኛንም ከጋን ፍላት ያወጣናልና። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረትና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የሱን ዓላማ በመከተል ይህንን መከራ ልንታገስ ይገባናል። ነገር ግን እናቱ በዚህ ምክርና ልትጽናና ባለመቻሏ ቅዱስ ጊዮርጊስ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ ሆይ ይችን ባሪያህን ከርስትህ የምትለያት ከሆነ ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪ አይደለህም። አቤቱ እንጨቱን ቆርጣችሁ አንድዱት ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪ አይደለም። ነገር ግን እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። እንግዲህ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከእሳት ባልሸሹም ነበር ብሎ አይጠራጠር። አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ በረታው፣ ቅዱሳኖችን ድል ነሳኋቸው ብሎ እንዳይመካ ከመንጋው አንድ በግ ቀማሁ በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስ ስጣት ብሎ በጸለየ ጊዜ ዲያብሎስ ከያጡላ አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ በረታው ቅዱሳኖችንም ድል ነሳኋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማሁ በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢዮልጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግስት አባት የሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋን ውስጥ የሚነደውን እሳት በማይበት ጊዜ በለምለም በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም ልብንም የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን አጠፋው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳን አንዳቸው ሳያቃጥላቸው የብረቱን ጋር ማቃጠሉን ማፍላቱን ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃቸው ጊዜ ገድላቸው እስኪፈጸም ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ ይወቁ። የኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህ የሊቀ መላእክት ቅዱስ ገብርኤል በዓሉን እያከበርን አማላጅና ወዳጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላል። ዳግመኛም መስፍኑ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢዮልጣ አካል 7ቱን በራሱ በቂርቆስ አካል ማለት 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ 1ዱን በልቡ ይቸነክራቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩ ዘንድ አዘዘ። አሁንም መልአኩ መጥቶ ይህንን መከራ ከእርሱ አራቀለት።
ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አከበሩት። ቅዱስ ቂርቆስና ቅድስት ኢዮልጣ ብዙ መከራ ከተቀበሉ በኋላ ጥር 15 በሰይፍ ተመተው ሰማዕትነትን ተቀብለዋል። የሊቀ መላእክት የቅዱስ ገብርኤል፣ ቅዱስ ቂርቆስና የእናቱ የቅድስት ኢዮልጣ ተራዳኢነት ጸሎት አይለየን። ምንጭ ተዋሕዶ ሃይማኖቴ ድኅረ ገጽ